የምር የኔ ጨዋነት የተሞላበት ጥያቄ ልብ ብለሽ እዩ። ከቲዮሪ ይልቅ በተግባር አስሞክሪኝና ድክመቴን ንገሪኝ። አይ ጭንቅላት ባዶ ከሆነ ሰው ጋር ማውራት እኮ የሆነ ችግሩ ፎሎወሬ ነው። ለስሙ ፎሎወሬ ነው። ኧረ ተው እንዲህ ደግሞ እኮ ጨዋነት የተሞላበት ጥያቄ ምናምን ሲል ወይ ይሄ ልጅ ተጎድቷል ብዬ እኮ ሙሉ ማንበቤ ወይኔ እኔ ልቤ ቆሰለ። ጌታ ሐኪም ነኝ። የሚሰድበኝን የማይሰድበኝን በእኩል ለማስተናገድ ግዴታ አለብኝ። ኮመንት ላይ ሰድባችሁ መታችሁ ቀጠሮ አስይዛችሁ የታከማችሁ ብዙዎች አላችሁ። ስለዚህ አንተም መታከም የምትፈልግ ከሆነ አስሞክሬህ አይደለም ደም ምርመራ ታደርጋለህ። ከዛ በኋላ እንዳግባብነቱ ሕክምና ይሰጣል። ከፈለክ መምጣት ትችላለህ። ስንፈተ ወሲብ መታከም ከፈለጋችሁ ባዮ ላይ ባለው ስልክ ቁጥር ደውላችሁ ቀጠሮ ማስያዝ ትችላላችሁ። ይሄንን ሰውዬ ደግሞ የሆነ ነገር በሉልኝ።